የትግራይን ህዝብ ህልውናና ዕጣ ፈንታ ለነዚህ ማሰብ ከተው የከረሙ ሰዎች መስጠት እንዴት ይቻላል የሚል እነዚህ ሰዎች ምንም ቢወስኑ አስበውበት እንደማይሆን ከዚህ ከምዝገባው ጉዳይ ውጪ በላይ ሊያሳየን የሚችል ማሳያ ሊያስመለክተን የሚችል ማሳያ አለ ወይ? አንድ ይሄንን በጣም መሰረታዊ የሚባል ተራ ጉዳይ ለመረዳት 2 ዓመት ከ7 ወር ከ8 ወር ያባከኑ ሰዎች ውስብስብ የሆነውን የቀጠናውን ጂኦፖለቲካል ኢንትሪካሲ ይገነዘባሉ ብላችሁ የምታስቡት እንዴት ነው? በአጠቃላይ ይሄ አሁን ህወሓት ነኝ የሚለው ቡድን የሚመራው ምንም ነገር ሊሳካ የሚችልበት እድል የለም። ከዚህ ቀደም ተናግሬያለሁ። ሻዕቢያ የተመሰረተው በትግራይ ጥላቻ ነው። በአጠቃላይ በኢትዮጵያ ግን ደግሞ በተለይ በትግራይ ጥላቻ ላይ ነው የተመሰረተው። ግን ደብረጽዮን አስመራ ልመርሽ ቢለኝ ግን እኔ አንተ እየመራኸው የሚካሄድ ማርች ወደ አስመራ መካሄድ የለበትም ብዬ ነው። ምክንያቱም ሳይጀመር የሞተን እንቅስቃሴ አሁን ያለው የህወሓት ሂደት ዴድ ሆርስ ቲዮሪ በትክክል የሚሰራው በነገራችን ላይ ህወሓት ነው። ከዚህ በኋላ ህወሓትን እንዲህ ብታረገው ሊቀና የሚችል ድርጅት ነው ብዬ